ትንሽ የውሻ ንክሻ ህይወት ሊያጠፋ ይችላል። ከ40 ቀን በኋላም ህይወት ሊያበቃ ይችላል። ይህ እውነት ነው። ይህ በሽታ ራቢስ ይባላል። አንዴ ምልክት ከተጀመረ በኋላ መድኃኒት የለውም። ስለሆነ በጣም ጥንቃቄ ያስፈልገዋል ማለት ነው። ሰላም ሰላም ለሁላችሁ ይሁን። ወደ ቻናሌ እንኳን በደህና መጣችሁ። ዛሬ ስለ አደገኛ በሽታ ራቢስ እንነጋገራለን እና በዚህ ቪዲዮ ውስጥ ደግሞ ራቢስ ምንድነው? እንዴት ይተላለፋል? ምልክቶቹ ምንድናቸው? እና እንዴት ራሳችንን እንጠብቅ የሚሉ ነገሮችን እናያለን። እባክዎት እስከ መጨረሻ ድረስ ይመልከቱ። ህይወትን ሊያድን ይችላል። ራቢስ የቫይረስ በሽታ ነው። አንጎልንና ነርቭ ስርዓትን ይጎዳል። የሚያጋጥሙት ነገሮች ደግሞ በምን እንስሳ ያጋጥማል የሚል ደግሞ በውሾች፣ ድመቶች፣ ከብቶች፣ የዱር ለእነማን እንስሳዎች ያጠቃል ለሚል ደግሞ ለውሾች፣ ለድመቶች፣ ለከብቶች፣ የዱር እንስሳ፣ ለሰዎች፣ ለሁሉም ያጠቃል ቫይረሱ። እንዴትስ ይተላለፋል ለሚል ጥያቄ ደግሞ ራቢስ ዋናውና የተለመደ ኮመን የሚተላለፍበት መንገድ በውሻ ንክሻ ነው። ሌላ ደግሞ በአፍ ፈሳሽ ላይ የሚወጣ እሱን እንደወጣ ወደ ቁስል ወይም ደግሞ ኦፕን በሆነ ኦርጋን ላይ ወይም ደግሞ በሙከስ መምብሬን ላይ በቀጥታ ከተገናኘ ወዲያውኑ ሊተላለፈን ይችላል። ዋናውና ኮመኑ ግን በውሻ ንክሻ ነው። ዋናውና አስቸጋሪ ነገር የራቢስ ትንሽ ንክሻ እንኳን ብትሆን ራቢስ ሊያስተላልፍ ይችላል። ዋና ምንጭ የራቢስ መተላለፊያ መንገድ በኢትዮጵያ ውስጥ ደግሞ የውሻ ንክሻ ነው። ምልክቶቹ ደግሞ የራቢስ ምልክቶች መብላት ማቆም አለ። ዋናው ደግሞ ውሃ መጠጣት ማቆም። መጠጣት ብቻ ሳይሆን ውሃ ባለበት አካባቢ እንኳን መሄድ አይፈልግም። በጣም ውሃን ይጠላል። አግሬሲቭ ያመጣል፣ ባህሪው ይቀይራል። በጣም አስቸጋሪ ይሆናል። ላገኘው ሁሉ ይናከሳል። ከአፉ ፈሳሽ ወይም ደግሞ ሳሊቬሽን ያወጣል። በቃ እንዳለ ባህሪው ምናምኑ ሁሉም ይቀያየራል። በቃ ለድንጋይም ራሱ እንደ መንከስ ነገር አክሽን ያሳያል። ያገኘው ይናከሳል። አስቸጋሪ ነገር ይሆናልና እንዲህ አይነት ምልክት ካየን ያው እሱንም ከሱ ጋር ያለን ንክኪ በጥንቃቄ አድርገን ለእንስሳት ሐኪም ወዲያውኑ ሪፖርት በማድረግ ለሌሎች ውሾችም ሆኖ አኒማሎች ደግሞ ቫክሲን በመስጠት ለራሳችን ህይወታችን ማዳን ይገባናል ማለት ነው። በእንስሳ ላይ ነው እነዚህ ምልክቶች። ያው በሰዎች ላይ ደግሞ የራሳቸው አላቸው። ትኩሳት አለ፣ ራስ ህመም አለ፣ ቁስል ወይም ደግሞ ቁስሉ የሆነ ጥቁር ነገር ይሆናል። ጥቁር ቁስል ያመጣል ማለት ነው። እና ውሃ መፍራት አለ እንደ በእንስሳት እንደሚታየው ባህር መቀየር አለ፣ ፓራላይስ አለ። በአኒማልም ራሱ ፓራላይስ አለ። ነርቭ ሲስተም ስለሚያጠቃ ባህሪው መቀየር፣ ማንነቱን መቀየር የሰው ማንነቱን ያጠፋልና እንደ ውሻ ባህሪ ይይዛል። የሚያሳዝን መጨረሻ ላይም ሞት ሊያመጣ ይችላል። ከዚህ ይማረንና ግን ይማረን ብቻ ሳይሆን የራሳችንን በክትባት ምናምን መጠንቀቅ እንዳለብን ነው። ያው ንክሻ ካጋጠመን ደግሞ ከመጀመሪያው መጠንቀቅ አለብን። ግን ደግሞ ካጋጠመን ያጋጥማልና በትንሹም ህይወት ልናድን እንችላለን እኮ። እንዳለ የተነከሰ ይሞታል ማለት አይደለም። ወዲያውኑ ማድረግ ያለብንን ነገር ካደረግን ማለት ቁስሉ ወዲያውኑ እንደነከሰን ለ15 ደቂቃ የሚያህል በሳሙናና በውሃ በደንብ አድርገን ማጠብ። ስናጥበው የራሱን ሲስተም አለው። ወደ ውስጥ እንደሚገባ ሳይሆን ወደ ውጭ እንደሚወጣ እያደረግን ፈሳሹ ለቫይረሱ ገፋፍቶ ወደ ውስጥ እንዳያስገባው ወደ ውጭ እንደሚወጣ አድርገን ማጠብ ማለት ነው። ያ ማለት በውስጥ ጀምረን እንደሚወጣ እንዴት እንደሆነ ንክሻው በማየት ማለት ነው የሚወራው ይሄ።
ግን ትንሽ ኮንሴፕት እንዲኖራችሁ ብዬ ነው። ከዛ በኋላ ደግሞ ወዲያውኑ ወደ ሆስፒታል ሄድ። የራሱ ፖስት ኤክስፖጀር ፕሮፋይላክሲስ የሚባል አለው። አስቀድሞ የሚሰጥ ፕሪ ቫክሲንም አለ። ከተነከስን በኋላ ወዲያውኑ ከሄድንም ከዜሮ ደይ ጀምሮ ከሄድን ደግሞ ፕሪ ኤክስፖጀር ፖስት አለው እና በሱን ማዳን እንችላለን 100%፣ ምንም ጥርጥር የለውም። በጊዜው ከጠንና በጊዜው ከደረስን ማለት ነውና እነዚህ ነገሮችን ማድረግ አለብን። ምልክት እስከምናይ እንዲህ ነው እያልን ጊዜ ማጥፋት አይገባም ማለት ነው። በራቢስ መቀለድ ተገቢ አይደለም ይላለው። ሌላ በውሾች ላይ ለመከላከል ደግሞ በሽታው ከነጭራሹ መከላከል እንችላለን። በምን መንገድ ለሚል ጥያቄ ውሾቻችን ሁል ጊዜ ካስከፈናቸው የሚዞሩ ውሾች ወይም ደግሞ ባለቤት የሌላቸው በሰፈር የሚዞሩ ውሾች ባለመንካት፣ በተቻለ መልኩ ባለመንካት። ሌላ ደግሞ ህፃኖቻችን በማስተማር ወደ ውሾች ያላቸው ኮንታክት ምን መምሰል እንዳለበት ምናምን በጥንቃቄ በራሳችን ከነሱ ጋር ያለን ግንኙነት በጥንቃቄ ቫክሲኔት እያደረግን ምንሄድ ከሆነ ለራሳችንም እንዲሁም ቫክሲን አለው እኮ ከፈለግን ቫክሲን በማድረግ እና በእነዚህ ነገሮች 100% መከላከል እንችላለን። ግን ሳናደርገው ስንቀር ነው ራቢስ የሚፈጠረውና እነዚህ ነገሮችን ማድረግ አለብን እላለሁ። ለተጨማሪ የጤና ምክሮችን ለማግኘት ላይክ፣ ሼር፣ ኮሜንት አድርጉ። የምትፈልጉትን ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሰብስክራይብ አድርጉ እላለሁ። ቴንክ ዩ